ሚኒስቴር ያወጣው መረጃ 605,000 ሰዎች በአገር አቀፍ ደረጃ በቫይረሱ መያዛቸውን ሲጠቁም በየዓመቱም ቁጥራቸው 7428 የሚደርስ ሰዎች በቫይረሱ ይያዛሉ። ቁጥራቸው 10065 የሚጠጋ ሰዎች ደግሞ በበሽታው ይሞታሉ ይላል የአገራዊ HIV ስርጭት ግምት መረጃ። ኢሳያስ ገላው ተጨማሪ መረጃ አለው። በሀገር አቀፍ ደረጃ የኤችአይቪኤስ የስርጭት ምጣኔ 0.9% ቢሆንም በአማራ ክልል ግን 1.2% ነው ይላሉ አቶ ውድነህ ገረመው በአማራ ክልል ጤና ቢሮ የኤችአይቪ ዘርፈ ብዙ ምላሽ ዳይሬክቶሬት ዳይሬክተር። እኛ ጋር አሁንም ወረርሽኝ ያለው አዎ የጥናቶቹ በትክክል ከዲያም 1.7 ነበር 1.6 ወረደ 1.28 ነበር 1.09 አካባቢ ነው አሁን ያለው የሚባለው በስርጭቱ። ነገር ግን ነባራዊ ሁኔታው አሁን ያለው እዚህ በተለያዩ ግጭቶች ጋር ተያይዞ በተለይ ከክልል መፈናቀሎች ከሚኖሩት ጋር ወደ 41 ሳይት የሚሆኑ ተፈናቃዮች ያሉበት ክልል ነው። በዚህ በኩል ደግሞ የጸጥታ ችግሩ አለ። የጸጥታ ችግሩ ደግሞ መፈናቀሎች አስገድዶ መደፈሮች መኖራቸው አይቀርም። ከዚህ ጋር ተያይዞ የስርጭቱ ሁኔታ አስጊ ሁኔታ ላይ መኖር የሚያመላክቱ መረጃዎች ደግሞ አሉ። በኤችአይቪ ላይ እየታየ ያለው መዘናጋት መጨመሩን የሚናገሩት በአማራ ክልል በደማቸው ውስጥ ኤችአይቪ ቫይረስ ያለባቸው ወጣቶች ማህበራት ጥምረት የቦርድ ሰብሳቢ አቶ ብርሃነ መስቀል ሲሳይ ወጣቶች በከፍተኛ ደረጃ በክልሉ በቫይረሱ እየተያዙ ነው ይላሉ። በጣም ያስፈልገን ያለው ደግሞ ፖዚቲቭ ራሱን ያወቀው ወጣት በጣም ነገሮችን ያበላሽ አስተላላፊ ከሌለ ተቀባይ የለምና በደንብ እያጠፉ ያሉት እነሱ ናቸው። አሁን ደግሞ በጣም ኬርለስ እየሆኑ ያሉ አንዳንድ ትምህርቶች አሉ በትክክል ቦታው ላይ የማይሰጡ ትምህርቶችን እየተመለከቱ ብዙ ነገሮች ጥፋት እየጠፋ ነው አሁን ላይ ያለው በጣም በብዛት የወጣቶች በተለይ ትራንስሚሽን ስንመለከት በጥቅበት በገጠር ያለው የኤችአይቪኤስ ቫይረስ ስርጭት መጠን ከጊዜ ወደ ጊዜ መቀነስ ቢታይበትም በከተሞች ያለው ግን አሁንም ጨምሮ ታይቷል። ወይዘሮ አልማዝ ንጉሱ በደብረ ብርሃን ከተማ አስተዳደር ጤና መምሪያ የኤችአይቪ እና ሌሎች አባላዘር በሽታዎች መቆጣጠርና መከታተል ባለሙያ ናቸው። ከተማዋ እንግዲህ በእድገት ደረጃ ላይ ያለች ከተማ እንደመሆኑ ብዙ ስርዓት ወጣቶች ከተለያየ ቦታ የሚመጡባት ከተማ ናት። የኢንዱስትሪ ፓርክ የተለያዩ ፋብሪካዎች ያሉባት ከተማ ናት። እንደዚሁም ደግሞ ብዙ ሆቴሎችና መጠጥ ቤቶች ያሉባት ሺሻ ቤቶች ጫት ተስፋፉባት ከተማ ስለሆነች ለብዙ ወጣቶች ኤችአይቪ እየተሰራጨ ይገኛል ማለት ነው። የአማራ ክልል ጤና ቢሮ ምክትል ኃላፊ አቶ መልካሙ ጌትነትም ስርጭቱ በክልሉ ከፍተኛ መሆኑን ጥናቶች ያሳያሉ ይላሉ። የኤችአይቪ ስርጭት በክልላችን ያው አሁን ባሉት ጥናት መሰረት ከፍተኛ ነው ተብሎ ነው የሚወሰደው። በቁጥር 143,000 በላይ ሰዎች በዚህ በሽታ ተጠቅተው ሊሆን እንደሚችል የሚያሳዩ የጥናት መረጃዎች አሉ። በአማራ ክልል የኤችአይቪ ስርጭት አስጊ ሁኔታ ላይ መሆኑን የሚናገሩት አቶ ውድነህ ገረመው በክልሉ ያለው ግጭትና መፈናቀል ከፍተኛ የሆነ ተጋላጭነት እንዲኖር አድርጓል ይላሉ። ከሌላው የባሰ የተጋላጭነት ሁኔታዎች ደግሞ እኛ ክልል ውስጥ አሁናል። እዚህ ከጸጥታው ጋር ከግጭቱ ጋር ተያይዞ የተፈጠሩ ነገሮች ኤችአይቪን የሚያባብሱ ናቸው። በብዙ መንገድ ግብዓቶችን ወደየቦታው ለማድረስ ከፍተኛ ችግሮች አሉ። በሌላ በኩል ደግሞ ይሄ ከመፈናቀል ጋር ከተለያየ ክልልም ተፈናቅለው ከሚመጡት ጋር ወስደ ተመሳሳይ እድሜ ላይ ያሉ የተለያዩ ጾታ ያላቸው አንድ ቦታ ላይ ተግረው የሚኖርበት ሁኔታ እስከተፈጠረ ድረስ ብዙ ችግሮች አሉ። በአማራ ክልል የኤችአይቪኤስን የመከላከል ስራው እየተሳካ እንዳይሆን በክልሉ ያለው የኮንዶም እጥረት ምክንያት ሲሆን በክልሉ ያለው የጸጥታ ችግር ደግሞ የተገኙ ግብዓቶችን ወደ ወረዳዎች ለማድረስ ችግር ፈጥሯል ይላሉ አቶ ውድነህ ገረመው። የኮንዶም አቅርቦት ችግሮች አሉ። ባለፉት ዓመታት የኮንዶም አቅርቦት ችግር በጣም ከባድ ነው የነበረው። የሚፈለገውን ያህል ኮንዶም የለም አሁንም ቢሆን። ከነዛውም ደግሞ በጣም ችግሩን ውስብስብ ያደረገው የተገኘችዋን ኮንዶምን በጸጥታ ችግር ምክንያት ከአዲስ አበባ ወደ በትራንስፖርት ለማምጣትም ፈተና ነው። ለዶይቼ ቬለ ዘገባ ኢሳያስ ገላው። የሶሪያ ተስፋ የአዲስ መሪዎቿ ቃልና የተባበሩት መንግስታት ድርጅት የመጨረሻው የዜና መጽሔት ዘገባችን ርዕስ ነው። የሶሪያ ጊዜያዊ መንግስት በሀገሪቱ ከሚገኙ የተለያዩ ታጣቂ ቡድናትና የፖለቲካ ኃይላት ጋር ተባብሮ ለመስራት ዝግጁ መሆኑን ባለስልጣናቱ እየተናገሩ ነው። ባለፈው ታህሳስ የሶሪያን የረጅም ጊዜ ገዢ አሳድ ቤተሰብን አስወግዶ ስልጣን የያዘው የቀድሞ አማጺ ቡድን ሁሉን አቀፍ መንግስት እንዲመሰረት ግፊት እየተደረገበት ነው። የጊዜያዊ መንግስቱ ውጭ ጉዳይ ሚኒስትር ትናንት እንዳሉት ሁሉም ወገኖች የሚወከሉበት ስርዓት ለመመስረት ፓርቲያቸው እየጣረ ነው። በሶሪያ የተባበሩት መንግስታት ድርጅት ልዩ መልእክተኛ የሶሪያ ባለስልጣናት የሚገቡትን ቃል እንዲጠብቁ አደራ ብለዋል። ነጋሽ መሐመድ ዝርዝር ዘገባ አለው። በዩናይትድ ስቴትስ የፕሬዝዳንት ለውጥ በአዲሱ መሪ መርህ ደስታ ስጋት ቅይጥ ስሜት በጋዛው የሰላም ብልጭታ ተስፋ በዩክሬን ሩሲያዎች መቀጣቀጥ ከተቃረጠ ጊዜ ሲያገኝ
ዓለም ሶሪያ ደማስቆ ማለቱ አልቀረም። በሽር አልአሰድ ጥንታዊ ሀገራቸውን ለ14 ዓመታት ከልቂት ትርምስ ሞጅረው የማታ ማታ የባዓዝ ፓርቲያቸውን በትነው ከኮበለሉ ወዲህ አሰድን ለመጣል ባንድ አብረው የነበሩት ብዙ አማጽያን አንድ ሀገራቸውን አንድ አድርገው የሚያቆዩበት ብልሃት እንዴትነት ብዙዎችን አሁንም ብዙ እንዳነጋገረ ነው። ወር አለፈ። ከሃይማኖት ጽንፈኞች እስከ ጎሳ አቀንቃኞች፣ ከነጻ አውጪዎች እስከ አህዳዊ ስርዓት ሰባኪዎች፣ ከአረብ ብሔረተኛ ባዕዚስቶች የሻም አገዛዝን እስከሚመኙ ጥንታውያን የሚተራመሱ ኢራን ከእስራኤሎች፣ ሱኒዎች ከሺዓዎች፣ ሩሲያ ከምዕራቦች፣ ቱርኮች ከኩርዶች የሚሻኮቱባት ሶሪያ ሰላሟን ጠብቃ ሁሉንም አቻችላ የግዛት አንድነቷን አስከብራ የምትቀጥልበት ብልሃት በርግጥ አሁንም በግልጽ አይታወቅም። የበሽር አልአሰድ መንግስት ከተወገደ በኋላ የፈነጠቀው ሰላሟ ግን አሁንም ብዙ አልታወቀም። የሶሪያ ጊዜያዊ መንግስት የውጭ ጉዳይ ሚኒስትር አስዓድ ሐሰን አልሺባኒ ትናንት እንዳሉት ደግሞ ሶሪያ የሁሉም ሶሪያውያን ናት። የሶሪያ ህዝብ በአናሳ ጎሳዎች አይከፋፈልም። ሶሪያ ምንም ክፍፍል የማይደረግባት፣ ሰዎች በጎሳቸው በማህበራዊ ደረጃቸው ወይም በእምነታቸው የማይቀጡባት የሁሉም የሶሪያ ህዝብ ናት። ከውጭ ጉዳይ ሚኒስትሩ በተጨማሪ ስልጣን የያዘው የሀያት ተህሪር አልሻም ከፍተኛ መሪዎች ተመሳሳይ ቃል እንደገቡላቸው በሶሪያ የተባበሩት መንግስታት ድርጅት ልዩ መልእክተኛ ጌር ፔደርሰን አስታውቀዋል። መሪዎቹ ከብቀላ ታቅበው ሁሉንም ሶሪያዊ በኩልነት ለማገልገል ሁሉንም የፖለቲካ ኃይል በፖለቲካ ስልጣኑ ለማሳተፍ የገቡትን ቃል እንዲያከብሩ ፔደርሰን አደራ ብለዋል። ስልጣን ላይ ያለው የሀያት ተህሪር አልሻም ቡድንና በአሜሪካ የሚደገፈው ኩርድ መራሹ የሶሪያ ዲሞክራሲያዊ ኃይላት ኤስዲኤፍ በእንግሊዝኛ ምህጻሩ የተፋጠጡበት የሰሜን ምስራቅ ሶሪያን ሰላም ግን ልዩ መልእክተኛው አሳሳቢ ይሉታል። ሰሜን ምስራቅ ያለውን ሁኔታ ግን ሁላችንም ትኩረት ልንሰጠው፣ በጥንቃቄ ልንከታተለው ይገባል። በሞግዚት አስተዳደሩ ባለስልጣናትና በኤስዲኤፍ መካከል የድርድር እድል መስጠት አለብን። ቱርክና ዩናይትድ ስቴትስም ድርድሩን በመደገፍ ቁልፍ ሚና ይኖራቸዋል። የበሽር አልአሰድ መንግስት ከተወገደ በኋላ እስራኤል ጦር መሳሪያ ተከማችተውባቸዋል ያለቻቸውን የሶሪያ አካባቢዎች በተደጋጋሚ በጦር ጀቶች ደብድባለች። እንደ ግሪጎሪያኑ አቆጣጠር ከ1967 ጀምሮ በኃይል ከያዘችው የጎላን ኮረብቶች አልፋ ሌሎች የሶሪያ ግዛቶችን መያዟ በተደጋጋሚ ተነግሯል። ልዩ መልእክተኛ ፔደርሰን የእስራኤልን የኃይል እርምጃ ተቀባይነት የሌለውና መቆም ያለበት በማለት ተቃውመውታል። ከሞግዚቱ ባለስልጣን በጣም ጠቃሚ መግለጫ ሰምተናል። ይህ እስራኤሎች አሁን የሚያደርጉት ነገር ምንም ምክንያት ሊቀርብበት አይችልም፣ መቆም አለበት አሉ። ዓለም ሰማቸው። መቆም ያለበትን የሚያስቆም ኃይል መኖሩ ግን ለብዙዎች በግልጽ አይታወቅም።